ሰላም ውዶች እንዴት ናችሁ? ዛሬ ሰንዱሽ ይሄን ቂጣ እኛ ቤት ነው የጋገርነው። ቂጣው እንዴት ነው? አንድ ማንኪያ ስኳር፣ አንድ ማንኪያ ያልሞላ ካሜራ፣ አንድ ሃይላንድ ውሃ እና ትንሽ ጨው፣ ትንሽዬ ሩብ ማንኪያ የምትሆን ዘይት ነው። ከዛ ውሃ አንድ ግማሽ ሊትር አድርጌያለሁ እኔ። እናንተ እንደ ሰዎቻችሁ ብዛትና እንደ ሰዎቻችሁ እንትን ታደርጋላችሁ ማለት ነው። እሺ ውዶቼ፣ እና እዚህ ጋር ገንበሌ ነው። ገንበሌ ትንሽ ነው የምንሰራው። ገንበሌ ተጣላ እዚህ ጋር ሽንኩርት፣ ነጭ ሽንኩርት፣ ባህራት፣ ምሸከል እና ከሙን፣ ፍልፍል አስዋት አድርጌያለሁ። እዚህ ጋር ደግሞ ያዘጋጀው ጠሂና ነው። ጠሂናና ከስታር ነው። ጠሂና ያው ታውቃላችሁ ብዙዎቻችሁ። ከዛ ትንሽዬ ውሃና ከሙን፣ ትንሽ ጨው ነው ያደረኩት። እንደዚህ ሆኗል ማለት ነው። እዚህ ጋር ደግሞ ድንች አለ የተጠበሰ። እኔ ገለያ ሆያ ነው የሰራሁት፣ እናንተ እንደፈለጋችሁ ማለት ነው። እዚህ ጋር ደግሞ የተከታተፈ ድንች እንትን አለ፣ ሶሪ ጥቅል ጎመን ማለት ነው። እዚህ ጋር እንደዛ አድርጌ ከትፌዋለሁ። ሰንዲሹ ጋር እንጠቀልላለን ማለት ነው። እንትናችን እንቀባለን፣ ጠይናችንን እንቀባለን። ከዛ ገንበሌያችንን፣ ድንቻችንን፣ ጥቅል ጎመናችንን እናደርግና እንጠቀልላለን። ከዛ ስንጨርስ እዚህ ጋር እናደርገዋለን። እዚህ ጋር ስንለኩሰው ከዛ ብራውን ይሆናል ማለት ነው። እሺ የሆነ ውዶች በርቱልኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ።